አለ ሄርሜላም ብትሆን ትገኛለች ባይነኝ ነኝ። እሺ ችግር የለውም። በቃ ሁሉም ነገር ያው ነገ ከነገ ወዲያ ጊዜ ይፈታዋል። በቃ እግዚአብሔር ያውቃል። ወንድሜ አመሰግናለሁ። በዚህ ልክ ለኔ ሁሉ ነገሮችን ስላልክ አመሰግናለሁ። ችግር የለውም። ነገ ቀጠሮ አላቸው። ነገ ፖሊሶች የደረሱበትን ነገር ያሳውቁናል። ስለዚህ ኖርማል ነው። በቃ ችግር የለውም። እና በቃ እፈልጋለሁ ስላልከኝ ነው እንትን ያልኩት የነበረው። አዎ እኔማ በቃ ይሄንን ነገር ለመናገር ነው የሆነ በቃ በጣም ተበሰሞኑ ያለው ሁኔታ ታውቀዋለህ። በጣም ተጨንቀ ስለነበረ ያንን ነገር ነፃ እንዳረግልህ ስለፈለኩኝ ነው። እናንተም ተረታችሁናል ብለን እናስባለን። ያው ከኛ በተጨማሪ ነገ እውነታውን ከፈጣሪ ጋር ፖሊሶች ሁሉም ነገር የሚያረጋግጡት ይሆናል ብዬ ተስፋ አደርጋለሁ። ቴንኪው ለሁሉም ነገር እናመሰግናለን። እኛም እናመሰግናለን። እንደዋወል ብዙ እንትን ማለት የለብንም፣ መጨነቅ የለብንም። ፈጣሪ ያውቃል ምን ነገሮች እንዴት አያስጨንቅም። እሷ መጥፋት ያስጨንቃል። ከሌለች እንዴት እሺ የት ልትሆን ትችላለች የሚለው ደግሞ ሌላ ትንሽ ጭንቀት ፈጠረብኝ። በዚህ ልክ የሩታዬ ማለች ከሆነ በልጇ የማለች ከሆነ በፈጣሪ በዚህ ልክ የማለች ከሆነ እሺ እነሱ ጋር የለችም ይባል፣ እነሱ ጋር ከሌለች ደግሞ የት ልትሆን ትችላለች? ያው ግራ ይገባል። ለማንኛውም ተረጋጋ። አንተ እንትን ማለት ሳይሆን ተረጋግቶ ነገሮችን ወደሚከተለው አሁን ፖሊስ ማወቁ አንድ ነገር ነው፣ አሪፍ ነው። በጣም ብዙ ቦታ እየፈለግን ነው፣ ግን አላቅም እንጃ ምን እንደምል። ብቻ ነገም ዛሬ ልልህ የምችለው ደህና አድርጓት ወደኛ እንድትመጣ ነው የምፈልገው። ግን አንተ ተረጋጋ። ለምን ተረጋግተህ ነው ነገሮችን ማድረግ የምትችለው እንጂ ከተጨነቅ የሆነ ነገር ካልክ ማሰብ አትችልም። በትክክል ስነ ስርዓት አስበን እንድናደርግ ደግሞ